ሰላም ጋይስ በጣም ደስ የሚል ነገር ልነግራችሁ ነው። ምናልባት ጉዳዩን ገና አርሊ ነው ልትሉኝ ትችላላችሁ። ላገባ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የፈቀደውንና ያው የሰርግ ጊዜ ይደርሷል። ምነው ቸኮል ገና ነው ጊዜው ምናምን የሚሉ ሰዎች ሊኖሩ ይችላሉ። ግን ጎጆ መቀለስን የመሰለ ነገር የለም። ላገባ ነው። የምትወዱኝ ወዳጆቼ፣ ጓደኞቼ በዚሁ ተዘጋጁ ብዬ ላሳውቃችሁ። ከሙሽሪት ጋርም ረዥም ጊዜ ነው አብረን የቆየ ነው። ብዙ ጊዜ ሆነን ምንም እንጠብቀው ነገር የለም። ህይወትን መጀመርን የመሰለ ነገር የለምና በትዳር አንድ ላይ ለመኖር ወስነናል። ጊዜው ሲደርስ አስተዋውቃችኋለሁ። ግን እንደ ቆይታችን አሁን ላገባ ነው። አጥቤ ካሰጠው በኋላ ያለ ማግባት ባህሪ ያለብኝና ልብሴን ላገባ ነው። ረመዳን ገብቶ ላፈጥር ሄድኩና ጓደኛዬ ቤት ጾማለሁ ይለኛል። ብስኩትም እንቁላል ሾርባውን ወተት ምን ፈለጋችሁ ነው ቤት መጡ? ሰግጄ ስነሳ ሰምቡሳ ይሰማል ወይ? ቀለበት ሊያረጉ ጆን ዳንኤል ቀለበት ልታረግ አታለያያት። ቀለበት አረግ ባይለኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይፍ ከልጅናት ጋር በደንብ አፍቅረሃት ተንከባክበሃት ቴኬር አርጋት ለእይታ ሳይሆን የእውነት ወዳት አዶናይ የወደዳት የእውነቱን ነው። ሊያገባት ነው። የእውነት ነው የወደዳት። ኤድመንድ የምትባል ስተገጤ የእንጨት ሽበት ኤድመንድ 7 ሴት ይዘለት ይመጣ 7 ሴት ይዜ መጣ። ውሰድና ለሌላ ሽጣቸው። ሊጋባ ስማ ባባዬ፣ በእናትህ በጣም ተጨነኩኝ፣ ጨነቀኝ። ምን ሆነ? አላውቅም፣ ተጨነኩኝ። እኔ ያለሁልሽ እኮ እኔ ያለሁልሽ። እንዴት? እኔ አለሁልሽ። አንተ ምን ነህ? እኔ ልጅሽ፣ ጠንካራው ልጅ። ጠንካራው ልጅ። ምን ታደርግልኛለህ? አቆጥሽም እና እመታልሻለሁ። እሺ፣ ላስ ምን ታደርግልኛለህ? ቡና አፈላልሻለሁ። ቡና አፍልቼልሻለሁ እኮ። እሺ፣ ሌላስ ምን ታደርግልኛለህ? እዛ ጋር አያየሽውም እንዴ? እሺ፣ ስሰምሽ ይሻልሽ። በደንብ ልሰምሽ። ተሻለሽ? በደንብ ተሻለ። የደቀቀኝ ታውቃለህ። ልክ እንደ ሳምከኝ እኔ ራሱ ጠንካራ ሆንኩኝ። ይመች። አሁን አንቺ ትመጫለሽ። ይመች። አሁን በደረሰን መረጃ መሰረት ክርስቲያኖ ሮናልዶ የአልሜሪያን ድርሻ ገዛ። የገዛው ድርሻም 25 በመቶ መሆኑ ይፋ ተደርጓልም። ይህ ታዋቂ የእግር ኳስ ተጫዋችም ሮናልዶ የክለቡን ባለቤትነት ካረጋገጠ በኋላ አልሜሪያ ለኔ በጣም ቅርብ የሆነ ሀገር ውስጥ ያለ ክለብ ነው፣ ለዚህ ጓግቻለሁ ሲል ተናግሯል። አልሜሪያ የሚባለው ክለብ በስፔን 2ኛ ሊግ እየተወዳደረ የሚገኝ ሲሆን በሊጉም 3ኛ ደረጃ ላይ ይገኛል። ለተጨማሪ መረጃ ፕላስ ምልክቱን ተጫኑ። 5 ቪዲዮ ቀልድ ነው።